በጣም አቅልለው ትራክ በጣም ሲምፕል ነው የሚሉ ሰዎችም በእነሱም አልስማማም። ትራክ መንዳት ይከብዳል ወይ ብሎ ብዙ ሰው ይጠይቀኛልና ትራክ መንዳት ባይዘው ወይ ይከብዳል፣ በጣም ይከብዳል። ዲሲፕሊን እና ኤክስፒሪየንስ የሚጠይቅ ስራ ነው። በትክክል በጣም ይከብዳል። ያው እንደምታዩት ባቡር እንደመንዳት ብላችሁ አስቡትና በጣም ይከብዳል። ያው 80,000 ፓውንድ ነው እንግዲህ ጠቅላላ ትሬለሩና ትራኩ የሚመዝነው ማለት ነውና ትራክ መንዳት ይከብዳል። ግን ከኤክስፒሪየንስ ብዙ ኤክስፒሪየንስ እያረክ ስትሄድ ሞር እየቀለለህ ይመጣል ማለት ነው። በጣም የሚከብደው እንግዲህ አዲስ ስትሆን ባካፕ ማድረግ ነው የሚከብደው። ልትጭን ስትገባ፣ ልታራግብ ስትገባ፣ ልተኛ ትራክ ስታፕ ስትገባ ባካፕ ለማድረግ ትልቁ የሚከብደው እሱ ነው። ሌላ ግን የሚከብድ ነገር የለውም። ያው ፕራክቲስ ሜክስ ፐርፌክት ይላል ፈረንጅ። ፕራክቲስ በማድረግ የሚሰራ ስራ ነው። በጣም አቅልለው ትራክ በጣም ሲምፕል ነው የሚሉ ሰዎችም በእነሱም አልስማማም። ትራኪንግ በጣም ዲሲፕሊንና በጣም እጅግ በጣም ጥንቃቄ የሚፈልግ ስራ ነው። ሁሉም ሴንስህ እነዚህ 5ቱ ሴንሶችህ መስራት መቻል አለባቸው እና ትራኪንግ ኤክስፒሪየንስ አድርገህ ስትሰራው ቀላል ነው። ኤክስፒሪየንስ ግን ያስፈልጋል። ስለዚህ ትራክ ለመንዳት ከባድ ነው፣ ግን ነጮቹ እንደሚሉት ፕራክቲስ ሜክስ ፐርፌክት ነውና ፕራክቲስ በማድረግ ፐርፌክት መሆን ይቻላል። ድሪቭን ባይ ኢዮብ ነኝ ከትራይ ብራዘርስ።